ይህንን ጸሎት ሳትጸልዩ ነገ ነሐሴ 7 ቀኑ እንዳያልፍባችሁ አደራ። ታዲያ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ስለሆነ አደራ ለሁሉም ሰው እንዲዳረስ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። አዎ ነገ ነሐሴ 7 ይህንን ጸሎት ሳትጸልዩ ቀኑ እንዳያልፍባችሁ። አንደኛና ዋናው የእመቤታችን የጽንሰት በዓሏ ነው። ሁለተኛውና ደግሞ ትልቁ ነገር ሁለቱን እንደ ማር እንደ ወለላ የሚጣፍጡንን የእመቤታችንን ጸሎቶች ማለትም መልክዓ ማርያምንና ሰላም ለኪ የእመቤታችን ጸሎትን በመንፈስ ቅዱስ ታግዘውና ተመርተው የደረሱልን ኢትዮጵያዊው ቅዱስ ንጉሥ አጼ ናኦድ የዕረፍት በዓላቸው ነው። ታዲያ በዚህ ቀን እመቤታችን ለቅዱስ ንጉሥ ለአጼ ናኦድ ተገልጻ ቃል ኪዳን ገብታላቸዋለች። ምን ብላ? ይህንን መንፈስ ቅዱስ ገልጾልህ በመንፈስ ቅዱስ ተመርተህ የደረስከውን ሰላም ለኪ የሚለውን ጸሎት በዕድሜ በኖርኩት በዕድሜ ልክ 64 ጊዜ በፍጹም ፍቅር ሆኖ የጸለየውን ሰው ቅዱስ ሚካኤል በቀኙ ቅዱስ ገብርኤል በግራው እንዲቆሙ አደርጋለሁ። ኃጢአቱን ይቅርለዋለሁ፣ ጸሎቱን እሰማዋለሁ፣ ልመናውን እፈጽምለታለሁ፣ የእኔም የአንተም ረድኤትና በረከት ያድርበታል ብላ ቃል ኪዳን ገብታላቸዋለች። ስለዚህ ይህንን ቃል ኪዳን የገባችበት ቀን ደግሞ ነሐሴ 7 በቅዱሱ ንጉሥ በአጼ ናኦድ የዕረፍት በዓላቸው ቀን ነው። ታዲያ ወገኖቼ ሁላችሁም እንደምታውቁት በዚች በጾመ ፍልሰታ በጾመ ማርያም 14ቱንም የሱባኤ ቀኖች አባቶቻችን 64 ሰላም ለኪ በእመቤታችን በዕድሜዋ ልክ እና 64 ወይም ደግሞ 41 አቡነ ዘበሰማያት እንድንጸልይ አዝዘውናል፣ መክረውናል። በተለየ ሁኔታ ግን ነገ ነሐሴ 7 አንደኛ የእመቤታችን የጽንሰት በዓሏ ነው። ሁለተኛ ደግሞ ይህንን ቃል ኪዳን የገባችበትና ቅዱስ ንጉሥ አጼ ናኦድም ይህንን ቃል ኪዳን የተቀበለበት ዓመታዊ ክብረ በዓል ስለሆነ በዚህ ቀን 64 ሰላም ለኪ ወይም ደግሞ የእመቤታችን ጸሎተ ማርያምን መጸለይ ይገባናል ማለት ነው። ሁላችሁም እንደምታውቁት ነሐሴ 7 ሊቀ መላእክት ቅዱስ ገብርኤል ከልዑል እግዚአብሔር ወደ ደጉ ሰው ወደ ቅዱስ ኢያቄም ተልኮ ሰማይ ቢሰበሰብ ምድር ቢጠቀለል የእግሯን መረገጫ የማያክልላት የተከበረችና የተቀደሰች የተመረጠች ልጅ ትወልዳላችሁ ብሎ ለቅዱስ ኢያቄምና ለቅድስት ሐና የደስታ ብስራትን የተናገረበት ዓመታዊ ክብረ በዓሉ ነው፣ የጽንሰት በዓሏ ነው። ታዲያ እጅግ በጣም የሚገርማችሁ ነገር ኢትዮጵያዊ ቅዱስ ንጉሥ አጼ ናኦድ በሕይወት ዘመን እያለ እመቤታችንን እጅግ በጣም ይወዳት ነበርና ምስጋናሽ እንደ ቅዱስ ኤፍሬምና እንደ ቅዱስ ሕርያቆስ በስቶልኝ አንቺን የማመሰግንበት ጊዜው በደረሰ እያለ ይማጸናት ነበረ። በዚያ መሰረት መንፈስ ቅዱስ ገልጾለት መልክዓ ማርያምንና ይህንን እንደ ማር እንደ ወለላ የሚጣፍጠንን ብዙዎቻችን ከችግር የወጣንበትን ሰላም ለኪ የሚለውን የእመቤታችንን ጸሎት ደርሷል። ታዲያ ከዕለታት አንድ ቀን እመቤታችን ቅድስት ድንግል ማርያም ለአጼ ናኦድ ተገለጸችና ወዳጄ ናኦድ ሆይ ምን እንዳደርግልህ ትፈልጋለህ ባለችው ጊዜ ይህ ቅዱስ ንጉሥም እመቤቴ ሆይ 13ኛ ወርና ጸጋ ተደርጋ ስለተሰጠችን ስለ ጳጉሚት ወር እንድትነግሪኝ እፈልጋለሁ፣ ሁለተኛም ደግሞ ስለ 8ኛው እንድታስረጅኝ እፈልጋለሁ አላት። እርሷም እጅግ በጣም የረቀቀውን የ13ኛዋን ወር የጳጉሚትን ሚስጥር በደንብ አድርጋ ነግረዋለች። እርሱን ጊዜው እየደረሰ ስለሆነ በሌላ ጊዜ የምመጣበት ይሆናል። ከዚያ ውጭ ግን ስለ 8ኛው በደንብ አድርጋ ነግረዋለች። ምን አይነት ኃጢአተኛና ክፉ ከሃዲ ትውልድ እንደሚፈጠር ነግረዋለች። እርሱም ይህንን በሰማ ጊዜ ይሄ ቅዱስ ንጉሥ ምን ብሎ ቢጠይቅ ጥሩ ነው? እባክሽን እናቴ ሆይ እዚያ ዘመን ላይ አታደርሽኝ አላት። ታዲያ ወገኖች ልብ አድርጉ፣ 8ኛው የሚገባው በ1500 መስከረም 1 ቀን ነበረ። በ1500 መስከረም 1 ቀን 8ኛው ይገባል። በዚህ ጊዜ እሱ ደግሞ ያንን ዘመን አታሳየኝ አታድርሽኝ ብሎ ለምኗት ነበርና እመቤታችን ደግሞ አጼ ናኦድን በልመናውና በጥያቄው መሰረት በ1499 ዓመተ ምህረት በ1499 ዓመተ ምህረት በጽንሰቷ ክብረ በዓል ቀን ማለትም ነሐሴ 7 ቀን እንዲያርፍ አድርገዋለች። ታዲያ ወገኖች በዚህ በነሐሴ 7 ከማረፉ በፊት ተገልጻለት ታላቅ ቃል ኪዳን ገብታለታለች። ይህንን በመንፈስ ቅዱስ ተመርቶ የደረሰውን ሰላም ለኪ የሚለውን የእመቤታችንን ጸሎት በዕድሜዋ ልክ 64 ጊዜ በፍጹም ፍቅር ሆኖ በፍጹም እምነት ሆኖ የሚደግምና የሚጸልየውን ሰው ፍጹም በሆነ ፍቅሯና በረከቷ ረድኤቷ እንደማትለየው ቅዱስ ሚካኤልና ቅዱስ ገብርኤልም በቀኝና በግራ ሆኖ የሕይወት ዘመን ጠባቂዎቹ እንደሚሆኑ የጠየቀው ያሻውና የፈለገው ሁሉ እንደሚፈጸምለት ኃጢአቱም እንደሚሰረይለት የያዘው የጨበጠው የነካው ሁሉ እንደሚባረክለት ቃል ኪዳን ገብታለታለች። ስለዚህ ወገኖች ለነገ ለነሐሴ 7 እንግዲህ የእመቤታችንን ጸሎት ለመድገም ከዛሬ ከምሽቱ ቤተክርስቲያን ደወል ሲደወል ጀምሮ ቤተክርስቲያን መግባት የምንችል ቤተክርስቲያን ሄደን የማንችል ደግሞ በያለንበት ቦታ ሆነን በእመቤታችን በዕድሜዋ ልክ 64 ሰላም ለኪ ልንደግም ይገባል ማለት ነው። ታዲያ ሰላም ለኪ ስንል ብዙዎቻችሁ ግራ ትጋባላችሁ። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምን አስጠበቋኪ የሚለው እሱን እና ከዛ ደግሞ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር የሚለውንም ጭምር ነው ማለት ነው። እስከ መጨረሻው ድረስ ነው። በአማርኛው ደግሞ እመቤታችን ቅድስት ድንግል ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ከክፉ አውሬ ታድኝ ዘንድ ተማጽነንብሻል የሚለውን እና
የእመቤታችን የቅድስት ድንግል ማርያም ጸሎት፣ ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለውን ሙሉውን ማለት ነው። እንግዲህ ይሄ በአንድ ላይ ሲጠራ ሰላም ለኪ ወይም ደግሞ የእመቤታችን ጸሎት ወይም ደግሞ ጸሎተ ማርያም ይባላል ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ አይታችሁ ዝም አትበሉ፣ ለሌሎችም እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም የጽንሰት በዓልና ከቅዱስ ንጉሥ ከአፄ ናኦድ የእረፍት በዓል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።